አትክልቶችን የተለየ ያገኘሁት እኔ እርሶ እኮ ሽማግሌ ነው። አሁን ብዙ ሰዎች ደግሞ አርስቶን እንኳን አናስጠርግም ጫማ ለኔ እኮ ለልጆቼ ዳቦ ከገዛው ብዬ ነው። ለማለት ሲጥልኝ በቃ ከተኛው በኋላ መላክቱን ሳጠው እሄዳለሁ በቃ እንትን እና መድኃኒቱን አሁን ምን የመግዛት አቅም የለኝም። ይሄ መድኃኒቱ የሆነ ሴት ስኳር በሽታ ትጠቀማለች። ፒያሳ አካባቢ ላይ እንደዚህ ውስጥ ስጠር ዛሬ አንተ አታልቅስ አግኝቼ ያጣሁት ያው 6 ዓመት ይሆናል። ንስጥሮ መጀመሪያ የጀመርኩት 3 ዓመት ነው። 3 ዓመት ነው። አሁንም እሱን ነው የምሰራው። ያው አትክልቶችን የተለየ ያገኘሁት እኔ እርሶ እኮ ሽማግሌ ነው። አሁን ብዙ ሰዎች ደግሞ አርስቶን እንኳን አናስጠርግም ጫማ ለኔ እኮ ለልጆቼ ዳቦ ከገዛው ብዬ ነው። ሌላ ነገር አይደለም። እርሶን አናስጠርግም እኛ አባታችን አይደሉም ወይ? እኛ አባታችንን እንደ ጫማ አምጥተን እንዴት ጫማ ጥረጉ እንላለን ሲሉ እኔ ለልጆቼ ዳቦ እኔን እኮ አገዛችሁ እንጂ ከልምና አይሻልም ወይ መስራት? ሰርቼ እኮ ዳቦ ለልጆች ልግዛ ብዬ ነው። የጤናዬም ሁኔታ ያው እኔ በየሰዓቱ ምግብ የሚሰራት አሁን ለነሱ ዳቦ ባልልኮ የሚሰራ ለራሴ አትበቃም። ያው ሱካር ታውቃላችሁ በጣም ያስርባል በጣም በቃ አሁን ሲጥለኝ ነው ቼክአፕ ማደርገው። በምን የጄ ቼክአፕ እንኳን ያችን ካርድ ማውጫ ስለማላገኝ ሲጥለኝ በቃ ከተኛው በኋላ መላክቱን ሳጠው እሄዳለሁ በቃ እንትን እና መድኃኒቱን አሁን ምን የመግዛት አቅም የለኝም። ይሄ መድኃኒቱን የሆነ ሴት ስኳር በሽታ ትጠቀማለች። ፒያሳ አካባቢ ላይ እንደዚህ ንስጥሮ ስጠር አየችኝና እንደዚህ ምንድነው ስኳር ጤና መድንም የለህም? አዎ ምንም የለህም? አዎ ስጣት በቃ ከኔ ላይ ያካፍልሃለሁ ከመድኃኒቱ ብላኝ ከሷ መድኃኒት ተካፍዬ ነው እስካሁን ድረስ እንኳን የመግዛት አቅም ራሱ የለኝም። በቃ ሰሞኑን አሁን ቤተተናል ብለን ስንላቸው ልጆች ቤተጥቻለሁ ብዬ ስላቸው በቃ ትምህርታችንን እናቋርጣለን። በቃ ትምህርት የሌለበት ቦታ ቤት ያለበት ቦታ የፈለከው ቦታ ውስጥ አኑረን እንትን ልትሰቃይ አልፈልግም። በቃ ሌላ ቦታ ውስጥ የፈለከው ቦታ ውስጥ አስቀምጠናል እና ያው አልሐምዱሊላህ ያው ቤቱን ይሄንን ተከራይቼ ያው በዚህኛው ቤት እሱም የሰው ዘመድ ቤት በሆኑ ልጁ አላህ ይስጠውና ገብቼ ያው እዚህ ጋር እኖራለሁ። 2,000 ብር ነው የምከፍለው ሲኖረኝ ነው እሱ። አላህ እንደው አመቻችቶልኝ ይሆን በእናንተም እንደው ሰበብ አመቻችቶልኝ የሆነ ስራ እንኳን ፈጥሬ ቢሰራ እንደው እነሱንም ትምህርታቸውን ብሎ የሆነ ነገር ዳቦ የሚያገኙበትን ስራ ብሰራ ደስታውን አልችለውም። በቃ ህይወቴ ተቀጥሏል ማለት ይችላል። ጋሽ ሁሴን እንኳን ደህና መጡ። አይገባም አታልቅስ አባዬ በኋላ ዛሬ አንተ አታልቅስ አባዬ አታልቅስ
አታልቅስ በአላህ አታልቅስ ልጅ ያለቅልሽ ያለቅስ አታልቅስ አታልቅስ አባዬ በቃል ጋሽ ሴና ይዞት እሱ በጣም ጠንካራ ጎበዝ አባት ነው። እውነትም አባት ነው እሱ አባት። ጋሽ ሴ ነብይ ዛሬ እኮ የደስታ ቀን ነው። ለምን ያለቅሳሉ? ደስታው ነው የሚያስለቅስ። ለዚህ በቅቼ እናንተ ፊት ድረሽ በማውራቴና ይሄንን በመልበሴ ቤት ልጆችን ሰብስቤ ባለቤቴን እዚህ ጋር እናንተ ፊት ሁኔታዬን ተረታችሁ በማየቴ አሁን እኔ አሁኑኑ በሞት ራሱ ከዚህ በላይ ደስታ የለም። ልጆቼ እንደዚህ ሆኖ አይቼ ሞት ለኔ ምንም አይደለም። አልহামዱሊላህ ደስ ስላሎት እኛም ደስ ብሎናል። በጣም ጠንካራ አባት ነው ጋሽ ሁሴን። ባለቤቶም ልጆቹም መስክረውሎታል። አባታችን ምንም ሳያሳጣን ያሳደገን ብለው መስክረውሎታልና ይሄ ሁሉ የእርሱ ጥንካሬ፣ ጽናት፣ ትግስት ነውና እንኳን ደስ አሎት። እንኳንም ለዚህ ቀን አበቃዎት። በእኔም ትግል ሳይሆን በባለቤቴ ከኔ በላይ ጠንካራ ነው። አባቴ እንደዚህ ስላየሁት በጣም ደስ ብሎኛል። ያው የበፊቱን አባቴ ያየሁት ነው የሚመስለው። ትንሽ ያው አሁን እንደ